ሰላም እንዴት ናችሁ? የኢትዮ ዩኒቨርሳል ቲዩብ ቤተሰቦች፣ በባለፈው ቪዲዮ ኢትዮጵያ ውስጥ ስላሉ ቶፕ 10 ዩኒቨርሲቲዎች ሰርችላችሁ ነበር። በዛሬው ቪዲዮአችን ደግሞ በተናጠል ስለ እያንዳንዱ ዩኒቨርሲቲዎች የማሳያችሁ ይሆናል። በተናጠል ስል ምን ማለት ነው? የእያንዳንዱን ዩኒቨርሲቲ ሙሉ ኢንፎርሜሽን በዝርዝር እነግራችኋለሁ ማለት ነው። እንግዲህ በዛሬው ቪዲዮአችን ስለ ኮተቤ ዩኒቨርሲቲ ወይም በሌላኛ ስሙ ኮተቤ የትምህርት ኮሌጅ ወይም ዩኒቨርሲቲ አጠቃላይ ስለ ኮተቤ ሙሉ መረጃ እነግራችኋለሁ። እናንተ ደግሞ ቤቱን ሰብስክራይብ፣ ላይክ፣ ሼር በማድረግ ሌላ ቪዲዮ እንደሰራላችሁ አበረታቱን። ወደ ቪዲዮ በቅድሚያ የግቢው ፊውቸር እንዴት ነው፣ ገጽታው ምን ይመስላል የሚለውን አሳያችኋለሁ። ከውጭ ገጽታ እንጀምራለን። አሁን ደግሞ የተማሪዎች ዶርም ምን ይመስላል? ከመማሪያ ክላስ ውስጥ ምን ያክል ይርቃል? ከአንድ ዶርም እስከ ስንት ተማሪ ባለው ይመደባል? የሚለውና ስለ ንጽህናው አጠቃላይ የውጭ ገጽታ ምን እንደሚመስል አሳያችኋለሁ። ወደ ቪዲዮ እንግዲህ የዛሬው ቪዲዮ አጠቃላይ ይሄን ይመስል ነበር። ኮሜንት ላይ የገባችሁ እንዲሰራላችሁ የምትፈልጉትን የዩኒቨርሲቲ ስም ጻፉልን። እኛ ባሪፉ አድርገን አዘጋጅተን እንለቅላችኋለን። ኢትዮ ዩኒቨርሳል ቲቪን ስለተከታተላችሁ ከልብ እናመሰግናለን። ሳምንት በሌላ ቪዲዮ እስክንመጣ ድረስ ደህና ሁኑ።